ሰበር ዜና ጀነራሉ ታፈኑ ታግደዋል። በደብረ ብርሃን ከተማ ደግሞ የደህንነት አዛዡ ተገድለዋል። እነዚህ ሁለት ጥብቅ ወታደራዊ ዜናዎች የተሰሙት ህወሓት ጎንደርን በሁለት አርሚ ጦር ለማጥቃት መዘጋጀቱን የሚገልጽ ሰነድ ይፋ በተደረገ ማግስት ነው። ህወሓት ጎንደርን ላይ ጥቃት ሊከፍት መሆኑ ታውቋል። ዶክተር ደብረጽዮን ድሮን አለን እያሉ ነው። ይህ ገንጂ ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡና እናንተን የሚመጥኑ መረጃዎችን አጠናክረን መጥናል። በርከት ያሉ ወቅታዊና ሀገራዊ መረጃውን ደርሳችሁ ሰብስክራይብ፣ ላይክ እና ሼር ማድረግ ቻናላችንን እንድትደግፉ እያስታወስን አሁን አበይት ነጥቦችን በቅድሚያም ጀነራሉ ታፈኑ ወደ አዲስ አበባ እንዳይጓዙ ክልከላ እንደተጣለባቸው ታውቋል። ጀነራሉ ለአብይ አህመድ ሚስጥር አሳልፈው ሊሰጡ ይችላሉ በሚል ነው የታፈኑት። በዝርዝር እናስደምጣችኋለን። የደህንነት አዛዡ ተገደሉ። የፋኖ ኃይሎች ከአዲስ አበባ 150 ኪሎ ሜትር ርቀት ላይ በሚገኘው ደብረ ብርሃን ከተማ ዘልቀው በመግባት አዛዡን መግደላቸው ታውቋል። ጎጃም ላይ ደግሞ ትንቅንቁ አይሏል። በአራት ከፍተኛ ጀነራሎች የሚመራው የደጋ ዳሞት ውጊያ ተቀጣጥሏል። የአማራ ክልልን ነባራዊ ሁኔታ የተመለከተ ዘገባ ይዘናል። የህወሓት ጦር ጎንደርን በሁለት አርሚዎች ለማጥቃት መዘጋጁ ታወቀም። የቡድን ወታደራዊ እቅድ አላት ፈትልኮ ወጥቷል። ከምዕራብ አማራ እስከ ምዕራብ ጎንደር ያለውን ቀጠና ለማጥቃት ሰራዊቱን ማዘጋጀቱን ሾልኮ የወጣው ሰነድ አጋልጧል። ተሰሙታላችሁ። ብልጽግናን ለማስወገድ ከውጭ ኃይሎች ጋር እየሰራ ነው ሲሉ ዶክተር ደብረጽዮን ገብረ ሚካኤል በይፋ ተናገሩ። የብልጽግናን ከባስ ሰብረን ለመውጣት ስትራቴጂክ እቅድ ነድፈናል ብለዋል። የተወደዳችሁ የገንጂ ሚዲያ ቤተሰቦች አብራችሁን ስትቆዩ እነዚህ ያሉትን መረጃዎች ታደምጣላችሁ። ሰናይ ጊዜን ተመኘን። ገንጂ ሚዲያ የህዝብ ድምጽ። የዶክተር ደብረጽዮን መግለጫና የውጭ አጋሮች ጥሪም ብልጽግና ለማስወገድ ከውጭ አጋሮች ጋር እየሰራን ነው ሲሉ ዶክተር ደብረጽዮን ገብረ ሚካኤል በይፋ ተናገሩ። የብልጽግናን ከባስ ሰብረን ለመውጣት ስትራቴጂክ እቅድ ነድፈናል ብለዋል። በትግራይ ክልል በኃይል ስልጣን መዋቅሩን ተቆጣጥሮ የሚንቀሳቀሰውን የህወሓት ቡድን የሚመሩት ዶክተር ደብረጽዮን ገብረ ሚካኤል ከመቀለ ከተማ ነዋሪዎች ጋር ባደረጉት ስብሰባ ፌዴራል መንግስቱ በትግራይ ላይ ጥሎታን ያሉትን ዘርፈ ብዙ ከበባና ክልከላዎችን ለማስከበር የሚያስችል በስትራቴጂክ ደረጃ የሚሰራ የታመኑ የውጭ አጋሮች አሉን ሲሉ በይፋ ተናግረዋል። ዶክተር ደብረጽዮን እነዚህ የውጭ አጋሮች ያሏቸውን አካላት በስም ከመጥቀስ የተቆጠቡ ሲሆን ትግራይ አሁን ባለው ሁኔታ መቀጠል ስለማትችል ራስን የመከላከል አቅምን ማጠናከር ላይ ትኩረት ለማድረግ መገደዳቸውን ገልጸዋል። አክለውም የክልሉን ታጣቂ ኃይል በማጠናከር የዓለም አቀፉን ህብረተሰብ ትኩረት ማግኘት መቻላቸውን በዚሁ መድረክ ላይ አስታውቀዋል። ይህንን መግለጫ ስንፈትሸው በትግራይ ክልል ውስጥ የነበረው የውስጥ የስልጣን ፉክክር አሁን ወደ ከፋና አደገኛ ወደሆነ አዲስ ቀጠናዊ ምዕራፍ መሻገሩን ያሳያል። ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱን እርምጃ ለመመከት የውጭ አጋሮች አሉን ማለታቸው በቀጠናው ላይ አዲስ የውጭ ኃይላት ጣልቃ ገብነትን የመጋበዝና የሀገሪቱን ሉዓላዊነት አደጋ ላይ የሚጥል ስልታዊ ዝግጅት መኖሩን ያመለክታል። በተለይም በአሁኑ ወቅት በአፍሪካ ቀንድ በሱዳን ጦርነትና በቀይ ባህር ዙሪያ የሀያላን አገራት ፍላጎትና ስልታዊ ጥምረቶች በከፍተኛ ሁኔታ እየተቀያየሩ ባሉበት አውድ ውስጥ እነዚህ ወገኖች በስም አለመጥቀስ ሆን ተብሎ የዲፕሎማሲውና ወታደራዊ ምስጢራትን ለመጠበቅ እንዲሁም በፌዴራል መንግስቱ ላይ የስነ ልቦና ጫና ለመፍጠር የታለመ ስልት ነው ተብሎ ይገመታል። በሌላ በኩል ታጣቂ ኃይልን በማጠናከር የዓለም አቀፉን ማህበረሰብ ትኩረት ማግኘት መቻላቸውን መግለጻቸው አሁንም በክልሉ ውስጥ ያለውን የትጥቅና አማራጭ ወታደራዊ መዋቅርን እንደ ዋነኛ የፖለቲካ መደራደሪያ መሳሪያ የመጠቀም ጽኑ ፍላጎት እንዳለ ያሳያል። ይህ አካሄድ ከዚህ ቀደም በፕሪቶሪያው የሰላም ስምምነት የተገኘውን አንጻራዊ መረጋጋት ሙሉ በሙሉ አደጋ ላይ የሚጥል ከመሆኑም በላይ በጦርነትና በከፍተኛ የኢኮኖሚ ቀውስ የዘለቀውን የትግራይ ህዝብ በድጋሚ ለሌላ አስፈላጊ ወታደራዊ ግጭትና የንጹሃን ደም መፋሰስ የሚያዘጋጅ አደገኛ ቅስቀሳ መሆኑን የፖለቲካ ተንታኞች በጥብቅ ያስገነዝባሉ። ራስን የመከላከል አቅምን የማጠናከር አስፈላጊነትን በማንሳት ህዝባዊ አመኔታን ለማግኘት መሞከር የውስጥ የስልጣን ፍፍልን አለመረጋጋት እንዲሁም ውጭ ጠላት በማዞር የስልጣን ዕድሜን ለማራዘም የሚደረግ የተለመደ የፖለቲካ ስትራቴጂ መሆኑንም ታዛቢዎች ይሞግቱታል።
ሾልኮ የወጣው የህወሓትና ቅማንት ታጣቂዎች ወታደራዊ እቅድም በቀጣይ የህወሓት ጦር ጎንደርን በሁለት አርሚዎች ለማጥቃት መዘጋጁ ታወቀም። የቡድኑ ወታደራዊ እቅድ አፈትልኮ ወጥቷል። ከምዕራብ አማራ እስከ ምዕራብ ጎንደር ያለውን ቀጠና ለማጥቃት ሰራዊቱን ማዘጋጀቱን ሾልኮ የወጣው ሰነድ አጋልጧል። በሰሜን ጎንደርና በምዕራብ አማራ አካባቢዎች ያለውን የፖለቲካና የደህንነት ሁኔታ በእጅጉ ሊያሳስብ የሚችል ቅማንት ታጣቂዎች ወገን ታጋይ መልካሙ ባጫ ቡሬ በሚል ስም የተዘጋጀና የህወሓትና የቅማንት የጋራ ወታደራዊ ስትራቴጂ የሚያመላክት ወታደራዊ ግዳጅ ንድፈ ሐሳብ የተሰኘ ሰነድ ይፋ ሆኗል። ይህ ሰነድ የትግራይና የቅማንት ኃይሎች በሰሜን ጎንደር በተቀናጀ ሁኔታ 5 ዋና ዋና የጦር ግንባሮችን በመክፈት አካባቢውን ለመቆጣጠር ያቀዱበትን ዝርዝር ወታደራዊ ስምሪት፣ ስትራቴጂካዊ ቦታዎችንና ኢላማ የተደረጉ የከተሞችንም በግልጽ ያስቀምጣል። ይህ ንድፈ ሐሳብ የአማራን ኃይልና የገዢውን መንግስት መዋቅር በማዳከም በትንሽ ኪሳራ ትግሉን ዳር ለማድረስና ዋና ዓላማው አድርጎ የተነሳ ሲሆን በትግራይና በቅማንት መካከል ዘላቂ ወዳጅነትን ማጠናከርም እንደሚገባም ያካትታል። በሰነዱ ዝርዝር መግለጫ መሰረት ወታደራዊ ውጊያው የሚመራው በህወሓት አርሚ 13 እና አርሚ 7 በተባሉ ኃይሎች አስተባባሪነት ሲሆን አብዛኛውን የሰው ኃይል ከቅማንት ማህበረሰብና የተወሰነውን ደግሞ ከምዕራብ ትግራይ ተፈናቃዮች በመመልመል 5 ግንባሮችን ይከፍታል። የመጀመሪያው ግንባር የደባዚን ቀጠና ይባላል። ኃይሉ ወደ ዱባ ደጎልና ቴዎድሮስ ከተማ በማቅናት ከቤኒሻንጉል ጉሙዝ ከጎጃም ፋኖና ከጎጃም አገው ጋር ስትራቴጂካዊ ትስስር በመፍጠር ያልማል። በመቀጠል ወደ ደልጊ አለፋና ጣና በለሳ አቅጣጫዎች በመገስገስ የአዲስ አበባና የባህር ዳርን መንገድ በመዝጋት ዋና ግቡ አድርጎታል። ሁለተኛው ግንባር የታሃ ቀጠና ቱመቱ መንዶካን እና ሽፋን አልፎ ወደ ሰሜን የጉባኤ እና የቅማንት ቀጠና በማግባት ማህበረ ስላሴን ለም ተራራንና ጎርደምን በመቆጣጠር የመተማ ወረዳን አቅም ማዳከምና የሸዲና ሽፋን ከተሞችን መምታት ዓላማ ያደረገ ነው። ሶስተኛው ግንባር የደለሉን ቀጠና ኃይሉን ነጋዴ ባህር ጎዶ ሞላሊት ሻሃርዳና ጫን ድንባር በመምታት ጨው ደባን ተቆጣጥሮ የጣና ድንበርን መያዝ ይከተላል። አራተኛው ግንባር የሸረሪና ቀጠና ከማሰሮ ደንጎልጎ ጨልጋና ሮቢት ተነስቶ የጎንደር ጉሃ ተራራን በመያዝ ወደ አዘዞ ቆላ ድባና ጫሂት በመገስገስ ጉርጎራንና የጣና ድንበርን በመቆጣጠር ያጠቃልላል። አምስተኛው ግንባር የግጫው ቀጠና ከቆላ ወደ ኮሴጌና አምባ ጊዮርጊስ በማቅናት የጎንደር አንገረብ ወንዝንና ጸዳ ተራራን ተቆጣጥሮ ማዕከላዊ ጎንደርን መምታት፣ የሬዲዮ ጣቢያውን መቆጣጠር፣ እስረኞችን ማስፈታትና የአዲስ አበባን መስመር መቁረጥ የሚሉ እቅዶችን ይዟል። ሰነዱ ይህንን እቅድ ለማስፈጸም ሊያጋጥሙ የሚችሉ ስጋቶችንና እንቅፋቶችን በግልጽ ያስቀመጠ ሲሆን ከነዚህ መካከል የክረምት ወንዞች መሙላት፣ በአካባቢ ያለው ፋኖና ህዝብ ለትግራይና ለቅማንት ያለው የጠበቀ ተቃውሞና ከፍተኛ የተጋጋለ ወኔ፣ እንዲሁም አንዳንድ የቅማንት ተወላጆች ከጠላት ጎን ሊሰለፉ ይችላሉ የሚል ስጋቶች ይገኙበታል። ተጨማሪም የላይ አርማጮና የወገር አካባቢ የወልቃይት ጠገዴን መሬት የማስመለስ ፍላጎት ያለበት በመሆኑ በደንብ መምታት እንዳለበት ሰነዱ አሳስቦ በላይ አርማጮ ያሉ የቅማንት ምሁራንና ፖለቲከኞች የትግሉ ማዕከል መሆን እንዳለባቸው ይጠቅሳል። በአንጻሩ ይህ ዘመቻ የሚሰጠውን ስትራቴጂካዊ ጥቅም ሲያብራራ የቅማንትን ማህበረሰብ ሙሉ በሙሉ ለትግል ማነሳሳት እንደሚቻል፣ ወሳኝ የሆነውን የሁመራ መንገድ መዝጋትና የጠላትን እንቅስቃሴ መግታት እንደሚቻል፣ እንዲሁም ይህንን ቀጠና የትምክህት ኃይሉ ማንቂያ ስለሆነ እነሱን ለአንድና ለመጨረሻ ጊዜ መስበር እንደሚቻል ገልጿል። ሰነዱ የቅማንትን የፖለቲካዊ ወታደራዊ አደረጃጀት በመደገፍ ህወሓት የሚመራው መንግስት ከቅማንት ጋር ያለውን ዘላቂ ወዳጅነት ማጠናከር እንዳለበትና የቅማንት የፖለቲካ አመራር መገለጫ በሱዳን አባስ ጎዳና ቢሆን ስራዎችን ለማሳለጥ እንደሚረዳ በመጠቆም ያጠናቅቃል። ይህ መረጃ በአጠቃላይ በሰሜን ጎንደር አካባቢ አዲስ የጸጥታ ቀውስ ሊቀሰቀስ የሚችል የሰራዊት ስምሪትና የወታደራዊ ዝግጅት ሰነድ መሆኑን ተንታኞች እየገለጹ ይገኛሉ። የአማራ ክልል ውጊያ፣ የደህንነት አዛዡ መገደልና የዳውንት ደፈጣ። የደህንነት አዛዡ ተገደለ። የፋኖ ኃይሎች ከአዲስ አበባ 150 ኪሎ ሜትር ርቀት ላይ በሚገኘው ደብረ ብርሃን ከተማ ዘልቀው በመግባት አዛዡን መግደላቸው ታውቋል። ጎጃም ላይ ደግሞ ትንቅንቁ ይሏል። በአራት ከፍተኛ ጀነራሎች የሚመራው የደጋዳሞት ውጊያ ተቀጣጥሏል። እንደዘበት 3ኛ ዓመቱን ያስቆጠረው የአማራ ክልል ውጊያ በአስከፊው ሰፊነቱ ቀጥሏል። በዚህም በህዝቡ ላይ የሚደርሰው ሰብአዊና ማህበራዊ ቁስልና አስፈሪ ደረጃ ላይ ደርሷል። ከዚህ የከፋ ቀውስ እንዳይደርስ ተፋላሚዎቹ የተደረገ ጥሪ ቢቀርብም
ተፋላሚዎቹ ግን መዋጋትን መርጠዋል። የፋኖ ተዋጊዎች ከብልጽግና ጋር አንደራደርም፣ 4 ኪሎን ካልሰጣችሁን አንደራደርም በሚል አቋማቸውን ሲጽና፣ በአንጻሩ መንግስት ከፖለቲካ ድርድር ይልቅ እጅ ስጡኝ ማለትን መርጧል። ይህም የክልሉ አውዳሚ ግጭት በውይይት እንዳይፈታ እንቅፋት ሆኗል ተብሏል። በእንዲህ አይነቱ መልኩ ውጊያው የቀጠለ ሲሆን በትናንትናው ዕለት በደብረ ብርሃን ከተማ የመንግስት ደህንነት አዛዥ በፋኖ ኃይሎች ተመቷል። አቶ ተስፋዬ ጌታቸው የባሶና ወረዳ ሰላምና ደህንነት ኃላፊ ተደርገው በቅርቡ የተሾሙ ሲሆን አዲሱን ስልጣናቸውን ሳያጣጥሙ ተገድለዋል። የፋኖ ነጎድጓድ ክፍለ ጦር በደብረ ብርሃን ከተማ እርምጃ እንደወሰደባቸው ተናግሯል። በግለሰቡ ላይ በተደረገው የቅርብ ክትትልና በተሰበሰበው የደህንነት መረጃ መሰረት እርምጃ የተወሰደው ትናንት ጠዋት በተካሄደ ልዩ ኦፕሬሽን ነው ተብሏል። አቶ ተስፋዬ ጌታቸው ከፋኖ በመክዳት የመንግስትን ሹመት ተቀብሎ በፋኖ ላይ ዘመተና ያስገደለ ነው ሲልም ፋኖ አሳውቋል። በሌላ በኩል በዳውንት ወረዳ ጉደር በተባለው አካባቢ በመንግስት ጥምር ጦር ላይ በተሰነዘረ ብርቱ የደፈጣ ጥቃት በርካታ የመንግስት ኃይል ሲደመሰስ ወሳኝ ወታደራዊ ስፍራዎችና ልዩ ልዩ የጦር መሳሪያዎችም በፋኖ ቁጥጥር ስር መዋላቸው ተሰምቷል። በዚህ የተጠና የሽምቅ እርምጃ የቆሰሉ ወታደሮች ከብዛታቸውና ከደረሰባቸው ጉዳት አኳያ በአካባቢ ከሚገኝ ጤና ጣቢያ አቅም በላይ በመሆናቸው ወደ ኮምቦልቻ ከተማ የሚገኘው የሰሜን ምዕራብ እዝ ኮማንዶ 3 ሆስፒታል ሲወስዱ ኦፕሬሽኑ የመንግስትን ወታደራዊ መዋቅር ክፉኛ ያዳከመ ነበር ተብሏል። የጀነራል ታደሰ ወረደ ሁኔታና የሕክምና ክልከላም። ጀነራሉ ታፈኑ ወደ አዲስ አበባ እንዳይጓዙ ክልከላ እንደተጣለባቸው ታውቋል። ጀነራሉ ለአብይ አህመድ ሚስጥር አሳልፈው ሊሰጡ ይችላሉ በሚል ነው የታፈኑትም። በህወሓት የውስጥ ስልጣን ክፍፍልና ሽኩቻ ውስጥ የተፈጠረው መከፋፈል ወደ ከፋ የሰብአዊ መብት ጥሰት ደረጃ መሸጋገሩን የሚያሳዩ መረጃዎች እየወጡ ነው። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን በፈጸመው መፈንቅለ መንግስት መሰል እርምጃ የስልጣን መዋቅሩን ከተቆጣጠረ በኋላ በቁም እስር ላይ የሚገኙት የቀድሞ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ታደሰ ወረደ ለሕክምና ወደ አዲስ አበባ ለማቅናት ያቀረቡትን ጥያቄ በህወሓት ስራ አስፈጻሚ መከልከሉ ተሰምቷል። ይባስ ብሎም ጀነራሉ በነበሩባቸው የጤና ክልሎች ምክንያት ከአዲስ አበባ የተላኩ መሰረታዊ መድኃኒቶች በስራ አስፈጻሚው እጅ ገብተዋል፣ አብረው የመጣ የተደባላለቀ ወይም የተደበቀ ነገር ሊኖር ይችላል በሚል ምርመራ ሰበብ መያዛቸው በግጭት ህግና በፖለቲካ ፉክክር ውስጥ የሕክምና መብቶችን የመንፈግ አደገኛ ስትራቴጂን በግልጽ ያሳያል። የፖለቲካና የሰብአዊ መብቶች ተንታኞች ለዛ ሀበሻ እንደተናገሩት የአንድን ከፍተኛ ወታደራዊና ፖለቲካዊ መሪ የሕክምና ጉዞ መግታትና ከዚያም አልፎ መድኃኒት መከልከል ከተራ የፖለቲካ የበላይነት ፍላጎት ባለፈ የተቃዋሚን አካላዊና ስነልቦናዊ አቅም የማዳከም ስልት ነው። የጀነራሉ ቤተሰቦች መድኃኒቱን እየተመረመረ ነው የሚል ምላሽ መሰጠቱ በመቀሌ ያለው የደብረጽዮን ወገን ያለበትን ከፍተኛ የደህንነት ስጋትና አለመታመን የሚያሳይ ቢሆንም በዓለም አቀፍ የሰብአዊነት ህግ በፍጹም ተቀባይነት የሌለውና የፖለቲካዊ ክስረት ምልክት ተደርጎ የሚወሰድ አካሄድ ነው ተብሏል። ይህ አይነቱ የሕክምና መብትና መድኃኒትን ለፖለቲካዊ ጫና የመጠቀም ስልት በሌሎች ሀገራትም የአምባገነንን ስርዓቶችና ታጣቂ ቡድኖች የውስጥ ተቀናቃኞቻቸውን ለማንበርከክ በሰፊው የተጠቀሙበት የታሪክ ጠባሳ ነው። ለዚህም እንደ ትልቅ ማሳያ የሚጠቀመው በምናያማ ወይም ማይነማር የተነበረው ወታደራዊ አምባገነን ስርዓት በሀገሪቱ ታዋቂ ተዋሚ ኦንግ ሳን ሱቺ ላይ በቁም እስር ወቅት የፈጸመው ተመሳሳይ ድርጊት ነው። ወታደራዊ ኃይሉ የሷን የጤና ሁኔታ ለማዳከም ሲል የውጭ ሐኪሞች እንዳያገኙት ከመከልከሉም በላይ ከውጭ የሚመጡ መድኃኒቶችና ዕቃዎችን ለደህንነት ምርመራ በሚል ምክንያት ሳምንታት በማዘግየት ፖለቲካዊ እጅ እንዲሰጥም ለማድረግ ሞክሯል። በተመሳሳይ መልኩ በሩሲያ የነበረው ተቃዋሚው የኦፖዚሽን መሪ አሌክስ ናቫልኒ በስር ላይ በነበረበት ወቅት ቤተሰቦቹ የላኩለት መሰረታዊ መድኃኒቶችና የሕክምና መሳሪያዎች የውስጥ ደህንነት አደጋ ላይ የሚጥሉ ኬሚካሎች ወይም የተደበቁ መልእክቶች ሊኖሩባቸው ይችላሉ በሚል ሰበብ በደህንነት ኃይሎች ተወሳውሮ ሳይሰጠው መቅረታቸውና በመጨረሻም ለአካላዊ ጉዳትና ለሕይወት ማለፍ ዋነኛ ምክንያት መሆኑ ይታወሳል። በመቀሌው የህወሓት የውስጥ ሽኩቻ ውስጥ የታየው ይህ ጀነራል ታደሰ ወረደ የሕክምናና የመድኃኒት ክልከላ የክልሉን የፖለቲካ ውጥረት ይበልጥ ወደማይመለስበት አደገኛ መስመር የሚገፋ ነው። እንዲህ አይነቱን መሰረታዊ ሰብአዊ መብት የመደራደሪያና የማስፈራሪያ መሳሪያ የማድረግ አካሄድ በታሪክ እንደታየው የውስጥ ኃይልን የሚያጠናክር ሳይሆን የህዝብን አመኔታ ሙሉ በሙሉ የሚያጠፋና ድርጅቱን የፈጸሙት ወገኖች የሞራል ልዕልና የሚያሳጣ ትልቅ የታሪክ ስህተት መሆኑን
ባለሙያዎች ያስገነዝባሉ። ክቡራትና ክቡራን ውድ የገንጂ ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁ ዜናዎች እነዚህ ይመስሉ ነበር። መረጃዎቻችን እስከ ፍጻሜው ድረስ ስላዳመጣችሁ ከልብ እናመሰግናለን። በርከት ያሉ አዳዲስ መረጃዎች በጊዜው እንዲደርሳችሁ የሰብስክራይብ እና የደወል ምልክቱን አንዴ በመጫን ላይክ፣ ኮሜንት እና ሼር ማድረግ ቻናላችንን ደግፉ እያስታወስን በሌላ መረጃ ተመልሰን እስከምንገናኝ በያለመ ሄለን ዳርቻ ቸር እንቆይ። ሰናይ ጊዜን ተመኘን። ገንጂ ሚዲያ የህዝብ ድምጽ